ሰላም የሌጀንድ ቱቶሪንግ ቤተሰቦች እንዴት ናችሁ? ሚስተር ናሆም ነኝ። ባለፈው የሰጧችሁን የአፋን ኦሮሞ ፈተና ላይ ቻሌንጅ እስኪ ማን እንደተሸነፈ አንድ ላይ እንመልከት። ከዛ በፊት ግን እንዴት ነበረ? የሚኒስትሪ ፈተናችሁ ከባድ ነበር ወይ ቀላል ነበር? አዘጋጅቼ ስለ ፈተናው አልጠየቅኳችሁም፣ ይቅርታ። ግን ባረፍድም እንዴት ነበረ ፈተናችሁ? ይከብድ ነበረ ወይ ቀላል ነበረ? እያንዳንዱ ትምህርቶች እንዴት ነበሩ የሚለውን ይሄን ቪዲዮ ሳትጀምሩ ፖዝ አድርጉና እስኪ ኮሜንት ላይ ያሳውቁኝ እንዴት ነበረ የሚለውን። ስለዚህ ዛሬ በ2018 የተፈተናችሁትን የአፋን ኦሮሞ ሞዴል ፈተና አጠር አድርገን አብረን እንመለከታለን። ብዙ ማብራሪያ አይኖረውም። ስለዚህ እስከ መጨረሻ ማየት እንዳደረሱ። በዚህ ጥያቄዎች ውስጥ ከ20 ጥያቄ በታች ከመጣ እኔ እቀጣለሁ ብዬ አንድ ቻሌንጅ ሰጥቻችሁ ነበረ። እስኪ እኔ ካስረዳኋችሁ ነገሮች ውስጥ ከሰራሁላችሁ ፓርት 5 ቪዲዮዎች እንዲሁም 2 የጥያቄ ቪዲዮዎች ውስጥ እኔ ካልኩት ውስጥ የመጡ ጥያቄዎች ከ20 በታች ናቸው በላይ ናቸው የሚለውን አንድ ላይ እንመለከታለን ማለት ነው። በታች ከሆነ ቻሌንጁን ተቀብዬ የምቀጣላችሁ ይሆናል ማለት ነው። ከተሸነፋችሁ ደግሞ ጥሩ ስራ ሰርተናል። ስለዚህ ሌጀንድ ቱቶሪንግን አመስግናችን እንለያያለን። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ከ1 እስከ 5 ያሉት ጥያቄዎች ዲያሎግ ናቸውና አንደኛው ጥያቄ አከምቡልቴ ይላል። አከምቡልቴ ብላ ትመልስለታለች። ሲምቤክኔ በከድዋ ጀደምታ ዳሽ ቦታ ላይ ማን ይገባል ይላል። ኤስ የት ማለት ነው? ከም የቱ ነው? ዮም መቼ ነው? ኤኙ ደግሞ ማን ጀደምታ ከተባለ ስለ ኤኙ ጀደምታ ስለ ወሊን ዱቢዎች ተመልክተን ነበር አይደለ? ጥያቄዎች ላይ አብረን። ስለዚህ ኤኙ ነው የሚሆነው ማለት ነው። ስለ ማንነት እየተጠየቀን ነው አይደለ? ስለ ስማችን ሲጠየቅ ምን ኤኙ ጀደምታ አይደለ ተብሎ የሚጠየቀው። መልሳችን ዲ ላይ ይሆናል ማለት ነው የመጀመሪያው። ሁለተኛው ጥያቄ አሁንም ተሊሌና ሱፋ ነው እያወሩ ያሉት። ኤዬ ሂምቤክተኒ ተሊሌን ጀደማ ተሊሌን ማልሲፍ በከድዋ ይላልና ተሊሌን ጀደማ። እነዚህ ስለ ስሞች አንዳንድ ነገሮች አይተናል። ኤግዛክትሊ ይሄን መልስ ለመመለስ ባይረዱም ማለት ነው። ስለዚህ ይሄኛው መልሱ የሚሆነው ማል ሲገርጋሩ ነው የሚሆነው። ማል ሲገርጋሩ መልሳችን ሲ ላይ ያለው ይሆናል። ሶስተኛውም ጥያቄ በተመሳሳይ በሁለቱ መሃል ያለ ንግግር ነው። መነ ነማቱ ነጀላ በዴ ይላል። መነ በከድዋ በርባዴ። አሁንም መነ ኤኙ በርባዴ አይደለም የሚሆነው። የማንን ቤት ነው የፈለግሽው ነው የሚሆነው። መነ ኤኙ በርባዴ። አራተኛ ጥያቄ መነ ጂቱቲ ትላታለች። መነ በከድዋ ሲጀላ በዴ። አሁን ይሄ በጣም ቀላል ነው። አንደኛ ይሄንም እንደነገርኳችሁ ነው የምቆጥረው። ባይዞ ለምንድን ነው በቀላሉ አንደርስታንድ ልታደርጉ ትችላላችሁ። ዝም ብላችሁ ተመልከቱት። አሁን መነ ጂቱቲ ሲል መነ በከድዋ ነጀላ በዴ ስለ ጂቱ እያወራ መቼም ስለ ገሉቱ አይጥ፣ ስለ ተሊሌ፣ ስለ ሳፉ አይወራም አይደለ? ትክክለኛው መልስ እዚህ ጋር ጂቱ ነው የሚሆነው ማለት ነው። ባ ጂቱቱ ነጀላ በዴ። አምስተኛው ጥያቄ ደግሞ ኤዬ በከድዋ ጂቱቱ ነጀላ በዴ ይላል። አሁን ይሄም ይኸውላችሁ ተመሳሳይ ነው። እዚህ ጋር ደግሞ የላይኛውን ጥያቄ ማግኘት ትችላላችሁ ማለት ነው። ማል መነ ቡልተን ገድጋሩ። አሁን አራተኛው ጥያቄ ላይ ስለ መነ ጂቱ እያወራ አይደለ? በከድዋ ጂቱቱ ነጀላ በዴ የሚል ከሆነ መነ ነው የሚሆነው ማለት ነው አይደለ? መነ ጂቱቱ ነጀላ በዴ። አሁን ደግሞ ሂከከለቲ ፓርት 5 ላይ ሰራውላችሁ። ሂከከለቲ ሶሬሳ ብሎ በከድዋ ይላል። ሶሬሳ ምን ማለት ነው ብያችሁ ነበረ? ዱሬሳ አይደለ? ሂከከለቲው ሶሬሳ ካልን ዱሬሳ ነው የምንለው ማለት ነው። ሰባተኛው ደግሞ ሞእቹ ይላል። ያው እስከ 8 ምን ብለን ነበር? ሂከከለቲ አይደለ? ቀጥታ ትርጉም ነው የምንፈልገውና ሞእቹ ማለት ምን ማለት ነው? ሞእቹ እንጂፈቹ ነው ብለን የሆነ ክፍለ ከተማ ጥያቄ ላይ ሰርተን ነበረ። ሞእቹ ማሸነፍ ነው፣ እንጂፈቹ ማሸነፍ ይሆናል። እየቆጠራችሁልኝ ሁለተኛ ላይ ደርሻለሁ አለ። 2 ጥያቄ አግኝቻለሁ። 8ኛው ደግሞ ዳሎተ ማለት ምንድነው ይላል። ይሄ ትንሽ አስቸጋሪ ነው። ዳሎተ ማለት ትውልድ ነው፣ ለበተ ነው። ይሄን በምንም ታምር ልታገኙት አትችሉም። ከባድ ነው። እኔ ራሱ ለበተ የሚለውን ነገር ብዙም ማውቀው ቃል አይደለም። ከ9 እስከ 14 ያሉትን ደግሞ እንደ አገባቡ ነው መልሱ የሚለው። ስለዚህ 9ኛ ሙጫን አላ ኦልሴኔ ልጁ ከውጭ ገባ። ሂግን ጀለሰረለም የጉራቸ ፈሜ ከሚን። አሁን ሴኔ ለሚለው ትርጉሙ ምንድነው እያለ ነው። ሴኔ ማለት ሊጤ ማለት ነው። ሴኔ ሊጤ ይሆናል። 10ኛ ጥያቄ ገለታን ቢሻን ዱጉፍ በከድዋ ፈየደማ። ዱጉ ቢሻን ምን ብያቸዋለሁ? ዱጉ ይሄን ተናግሬያለሁ። ባይዞ ቢሻን ማለት ውሃ ነው፣ ዱጉ መጠጣት ነው። እንደዚህ አይነት ጥያቄዎች በደንብ ይው ብያቸዋለሁ። ስለዚህ አሁን ይሄ የሆነው የቱ ነው? ጉንዶ አለ። ጉንዶ ነግሬያቸዋለሁ፣ ታስታውሳላችሁ አይደለ? ጥዌ አለ፣ ጀበና፣ ኩባያ። እዚህ ጋር የማታውቁት ጥዌ ነው። ስለዚህ ኩባያን ታውቁታላችሁ። ቢሻን ምንድን ነው? ውሃ ነው ብያቸዋለሁ። ዱጉ ምንድን ነው? መጠጣት ነው። ስለዚህ ትክክለኛው መልስ የቱ ይመስላችኋል? ዲ አይደለ? ኩባያ ይሆናል። 3 በሉልኝ እንግዲህ እየቆጠራችሁልኝ። ወደ ቀጣዩ ጥያቄ ስንሄድ 11ኛ ጥያቄ ሜሻፍ ኢቅጤዮጀን ኡፈታፍ ማልጀና ለእቃ አጠቡ ካለ ለልብስ ምን ይሆናል? ደንፊስቴ፣ ዶርሲስቴ፣ ሚጭቴ፣ አብዴ ይሆናል። መልሱ ሚጭቴ ነው የሚሆነው። ይሄ በቀላሉ መልሼላችሁ አልፋለሁ። 12ኛ ጥያቄ ደግሞ ጄቻ ኢፈጀኡፍ ሂክኒ ፋላን ከሚ። 4ኛ ጥያቄ ያገኘው ማለት ነው። አሁን ኢፈ ካንጀሩ ፋላ ምን ብያችሁ ነበር? ተቃራኒ አይደለ? ኢፈ ለሚለው ብርሃን ነው፣ ተቃራኒው ዱከነ ይሆናል። ይሄን ዳይሬክት ላይ ተንማል 4 ብላችሁ ያዙልኝ።
አሁንም 13ኛ ጥያቄ ላይ ጀቻ ዴራ ጅሩ ፊክኒ ፋላ ፋላ ተቃራኒ ነው። እንግዲህ በተለይ ፓርት 5 ላይ የሰራውላችሁ ቪዲዮዎች ቀጥታ እየመጡ ነው። ዴራ ማለት ገባባ ነው ብዬ አስቀምጬላችሁ ነበረ። አሁንም ይሄንን ስጨምሩልኝ 5ኛ ይሆናል። ዳይሬክትሊ ስክሪንሻቱን እያስቀመጥኩላችሁ ነው። በነገራችን ላይ ከፓርት 5 ብቻ ብዙ ጥያቄዎች መጥተዋል። ይሄንንም ነግሬያችሁ ነበረ። ጀቻ ፈጎ ጅሩፍ ፋላ ፋላ ፈጎ ለሚለው የሚሆነው የቱ ነው ብያችሁ ነበረ። ፈጎ ይሆ ይሆናል ብዬ ተናግሬ ነበር አለ። ፈጎ ማለት ይሆ ነው የሚሆነው። ሌጀንድ ስቶሪንግን እዚህ ጋር ለማድነቅ አይቻልም አይደለ? እኔ 2 እና 3 ላይ ያስቀመጥኩላችሁን ይከፋላ እነሱ 13 እና 14 ላይ ፈተናው ላይ ተውታል ማለት ነው። ስለዚህ በተከታታይ እኛ የሰራነው በተከታታይ ፈተና ላይ መጥቷል። 15ኛ ጥያቄ ጄች ሰገሌ ላፋ ኢራ ኢጃረም የከሚ እነዚህን 1000 ጊዜ ደጋግመን አይተናቸዋል። ብዙ ተናግረናል። ጥያቄንም ሰርተንባቸዋል። ሰገሌ ላፋ የምንለው እንግዲህ ምንድነው? አንድ ኮንሶናንት ብቻ ያለው ማለት ነው። ኮንሶናንቶች ደብል የማይሆኑበት አይደለ? ራፉ ይሆናል ዲል ያለው 6 በሉልኝ። 16ኛ ጥያቄ ጋር ስንሄድ ደግሞ ጄች ሰገሌ ጀባ ቀቡ ከሚ ሰገሌ ጀባ ቀቡ ከሚ እነዚህንም በደንብ ተመልክተናቸዋል። 2 ደብል የሆኑ ኮንሶናንቶች ሲኖሩ ነው ብለናል። 8 በሉልን ከዚህ ጋር 17ኛም ጥያቄ ጄች ሰገሌ ረቡታ ቀቡ ከሚ እነዚህም በተከታታይ በፓርቱ ቪዲዮ ላይ መሰለኝ በደንብ የሰራ ነው። ሰገሌ ፓርቱ አር ፓርቱ ይመስለኛል። ሰገሌ ረቡታ የምንለው ደግሞ ምን ብያችኋለሁ? የተለያዩ ዱቢፈማዎች አንድ ላይ ሲመጡ ነው ምናምን ብዬ አብራርቼላችሁ ነበረ። 9 ብላችሁ ያዙልኝ። ይሄንንም ጀቾት አሲገዲ ኬሳ ቁቤ ጉዳዳን ከንጀልቀቡ ከሚ ይላል። 18ኛ ጥያቄ ደግሞ በካፒታል ሌተር የሚጀምረው የቱ ነው? ይሄንንም በደንብ ተናግሬያለሁ። ስለ መቃዱንፋ ወሊኒ ስናወራ በደንብ አይተን ነበረ ማለት ነው። ስለዚህ በቁቤ ጉዳ ካፒታል ሌተር መጀመሪያ ያለባቸው መቃዱንፋዎች ብለን አልነበረ? መቃዱንፋ ብለን ደግሞ ምን አስቀምጠን ነበረ? ፊንፊኔን አስቀምጠን ነበር አይደለ? ስለዚህ መልሳችን ዲ ነው የሚሆነው። 10 አይሆንላችሁም ታዲያ? ከዚህ ጋር እንዳትከራከሩ። ለዚህ ነው ስክሪንሻት እያስቀመጥኩላችሁ ያለሁት። 11ኛ ጥያቄ ደግሞ ኤሰት ለለቴ ለሚለው ምን የቱ ስርዓተ ነጥብ ነው የሚገባው ይላል። ኤሰት ጥያቄ ብያችሁ የለ ኤሳ የት ምናምን ብያችኋለሁ። ኤሰት ለለቴ የተወለድከው ማለት ነው አይደለ? እንትን ይተነለደ ምናምን ብዬ ጥያቄ ራሱ አስገብቼላችሁ ነበረ ማለት ነው። ኤሰት ለለቴ የሚለው መጨረሻ ላይ ምን ይገባል? ጥያቄ ምልክት ይገባል ማለት ነው። 11 20ኛ ጥያቄ ጀቻ ሀ በከድዋ ማጀ ዱጉቱፍ ኦኬ። ይሄ ብዙም ላይክ እንትን ላትሉ ትችላላችሁ። አር ነው የሚሆነው። ሃርማ የሚል ይሆናል ማለት ነው። ይሄንን ወርዱን ነው ትርጉም ማወቅ ይጠበቅባቸዋል። ቢ ነው መልሱ የሚሆነው። አሁንም ሌላ ጥያቄ ባይዜ ፓርት 5 ላይ የሰራሁት ቪዲዮ ላይ 5 ጥያቄ ምናምን መጥቷል። ከፓርት 5 ብቻ ማለት ነው። ምን ያህል ኢፌክቲቭ እንደሆነ እኛ ለፈተና የምናዘጋጀው መንገድ እንግዲህ አስቡት። ስለዚህ አሁን 21ኛ ጥያቄ ስንመለከት ለኮፍሰ ቶርባ አይደል? ስለ ቁጥሮች በደንብ ተመልክተናል። ይሄ በጣም ኢዚ ነው። 22ኛው ጥያቄ ደግሞ ለኮፍሰ ዲግደማ አሁንም ስለ ቁጥር ነው። ይሄንንም በደንብ አይተናል። እንግዲህ ቻሌንጁን እሸነፍ ይሆን አልሸነፍ ይሆን አብረን እናያለን። 13ኛ ጥያቄ ላይ ደርሻለሁ። የዚህ መልስ ዳ ዲግደማ ይሆናል። 23ኛ ጥያቄ ሂምኒ ስሪን ጀቾታ ከኔን እራ ኢጃረም ከሚ ኦኬ። አሁን ላይክ ስለዚህ ስለ ጎቺማ ስለ በመቃ ምናምን ሳስተምራችሁ ፓርት 4 ቪዲዮ ላይ መሰለኝ ስለ በመቃ ሳስተምራችሁ አሁን ቶላን በከድዋ ምናምን ብሎ ኛቴ አይደለም የሚሆነው መጨረሻ ላይ ያለው መጀመሪያው ቶላ እንደሆነ ታውቃላችሁ። ኛቴ ዱጌ ምናምን እነዚህ ደግሞ ጎቺማ እንደሆኑ ነግሬያችኋለሁ አለ መጨረሻ ላይ የሚመጡት። ስለዚህ ኛቴ የሚለው መጨረሻ ላይ እንደሚመጣ ታውቃላችሁ ማለት ነው። ስለዚህ መልሳችን ቶላንጭሬ ሳ ኛቴ ይላል። ይህንንም በተለያየ መንገድ አሳይቻችኋለሁ። ኤግዛክትሊ በዚህም ባይሆንም ማለት ነው። በ2-3 ቪዲዮዎች ሰርቼላችኋለሁ። ስለዚህ መልሳችን ሲ ነው። 14ኛ ጥያቄ ይሆናል። ጉታን ላቀነ በከድዋ ገረመና ዴሜ ላቀነ ማለት ምሳ ነው። አንዳንድ ደግሞ ትርጉሙ ወቁ ብያችኋለሁ። ቤዚክ የሚባሉ ነገሮች ስታውቁ ለመመለስ በጣም ቅርብ ይሆንላችኋል ጥያቄዎች። ስለዚህ ጉታን ላቀነ ምሳ አይደለ? ምሳ ደግሞ ከምን ጋር ይገናኛል? ከመብላት ጋር። መብላት ደግሞ ምን ብያችሁ ነበር? ኛችሁ አይደለ? ሲ ኛችሁ ይሆናል 24ኛው ጥያቄ መልስ። 25ኛ ጥያቄ ሀቀነማ ፍረቹን በከድዋ ዶርካዳ ይላልና አሁን ስለመጠንቱ አስተምራችኋለሁ፣ ግን ይሄን አልይዝባችሁም፣ ትንሽ ያስቸግራል። ሀቀነማ ፍረቹን ነው የሚሆነው መልሱ። ፍረቹን የሰው እውነት የሰው ሀቅ መውሰድ ክልክል ነው የሚል ሐሳብ አለው ማለት ነው። ስለዚህ ን እንላለን። ፍረቹን ስለመጠንቱ አስተምራችኋለሁ፣ ግን ኤግዛክትሊ በዚህ ወይ ስላልሆነ ይሄን አልቆጥረውም። ሌላ ያስረዳኋችሁ ጥያቄ ደግሞ መጣች እዚህ ጋር 26ኛ ጥያቄ ስለ ወልቀብሲፍቱ ነው ይሄ። እሺ ቶፊቅ በከድዋ ኤቦቴፍ ቢሻን ዱጌ ኤፍ የምትል ነገር ካለች እቺ ኤፍ ካለች ምን እንደምትመልሱ ብያችኋለሁ። ዋን አይደለ? በጣም ሲምፕል። 15ኛ ጥያቄ በሉልኝ። ይሄን በመጨረሻው ቪዲዮ ይኸውላችሁ። ባይዘው የፓርት 5 ቪዲዮ በጣም ብዙ ነው። እሺ የመጣው በፓርት 5 ብቻ ሰው 5 ጥያቄ መመለስ ይችላል ማለት ነው። 5 ጥያቄ ራሱ በመልሱ 5ን አንዱ ጥያቄ 2.5 ነው የሚይዘው ወደ ሚኒስትሪ ሲቀየር 12.5 ጥያቄ ነጥብ አገኛችሁ ማለት ነው እንደቀልድ። ገነማን የወዱፍቴ ወሊን ተበነ ይላል። ስለዚህ ወልቀብሲፍቱ የቱ ነው? ከዚህ ውስጥ የተለያዩ ወልቀብሲፍቶች አቻችሁ ነበር አለ። ሰውን ወልቀብሲፍቱ የሆነው ከዚህ ውስጥ የቱ ነው?
ዮ አይደል? የተለያዩ ዮ፣ ፊ፣ ዋን፣ ገሩ ምናምን ብዬ አሳይቻችኋለሁ። ይሄም ፓርት 5 ላይ ያለ ትምህርት ነው። 16 ሞላው። 28ኛ ጥያቄ ደግሞ ኢሼን ገባ በከድዋ ገሉ ከንቀቡ ከሚ ዳሽ ቦታ መግባት ያለበት ይቱ ነው። በመቃ ሳስተምር በደንብ አስተምሬያቸዋለሁ። ኢሼ ብሎ ከመጣ በመቃው ጎቺማው ምን መሆን እንዳለበት በደንብ አይተናል። ኢሼን ዴምቴ ነው የሚሆነው። 17 ሞልተናል። 29ኛ ጥያቄ ጋር ስንመጣ ደግሞ ገረመ ነበሩምሳ ዴማ አጀጀ ጅዱ ኤኙ ይላለታ። አሁን ይሄም ስለ በመቃ የተማርነው ነው ማለት ነው። ዴማ የሚለው ምን ሲሆን ነው? በመቃው ምን ሲሆን ነው ጎቺማው ዴማ የሚሆነው? ኢሲን አይደለም የሚሆነው። ኢሲን ዴማ በሚለው ይሆናል ማለት ነው። 18 በሉልኝ። 30ኛ ጥያቄ ከኔን አርማን ገዲ ኬሳ ጄቸ መቃ ጀለት ረመደሙ ከሚ መቃ የሆነው የቱ ነው እያላችሁ ነው። ቢቴ፣ ቢራ፣ ሆላ፣ ፉርዳ። ስለ መቃ መጀመሪያ ቪዲዮአችን ላይ ሁለተኛ አይ ቲንክ ፓርት 2 ቪዲዮ ላይ በደንብ አይተናል አይደል? መቃ ምንድነው እነማን ናቸው መቃ የሚለውን ሆላ ይሆናል ማለት ነው መልሱ። 19ኛ ላይ ደርሰናል። አንድ ጥያቄ ብቻ ነው የቀረን ቻሌንጁን ለማሸነፍ። 31ኛ ጥያቄ ሌንጪ ቦሶነ ኬስ ጅራታ ዱርዱቤን ሂመከና ኬሳ ከሚ ዱርዱቤ ማለት ፕሪፖዚሽን ነው። ላይክ ሶሪ ይሄን ስላስተማርኳችሁ ሞዴሎችም ላይ ስላልነበረ ይመጣል ብዬ አልገመትኩም ነበረ። ቦሶነ ኬሰ ሌንጪ ጅራታ ይሄ ኬሰ ነው የሚሆነው። ኢን ኦን ምናምን አይደለ ፕሪፖዚሽኖች። ኬሰ ማለት ውስጥ ማለት ነው። ስለዚህ ኬሰ ይሆናል ይሄ ቢ። ጋፊ ሶዶሚ ለመፋ ሙጫን ፍራፍ ጠለያ በሬሴ ጎቺምኒ ሂመከና ከሚ ጎቺማ ምንም እንትን አላችሁም ደጋግሜ ተናግሬ ያለው በሬሴ ነው የሚሆነው። ምክንያቱም ይህን ሳስረዳችሁ ጎቺመ ብሎ ከመጣ የሴንቴንሱ መጨረሻ ላይ ያለችዋን ነገር ነው የምትጽፉት ብያቸዋለሁ አይደለ? ከነጥቡ በፊት ያለውን ብዬ ተናግሬ ያለው። ጎቺመ ማለት ከነጥቧ በፊት መጨረሻ ላይ የሂማው መጨረሻ ላይ ያለችዋን። ስለዚህ በሬሴ ነው የሚሆነው በቀላሉ። 20 ሞላን አይደለ? ቻሌንጁን አልፈነዋል። እስኪ ሌሎችም ተጨማሪ ጥያቄዎች ካሉ አብረን እንመልከት። 33ኛ ጥያቄ ከኔና ሲገዲ ኬሳ መቃ ዱንፋ ከንተው ከሚ ስለ መቃ ዱንፋ በደንብ ተወርቷል። መነ፣ ጋረ፣ ጫልቱ፣ ቦሮፋ። መቃ ዱንፋ ማለት የግል ስም ብያቸዋለሁ። ጫልቱ ደግሞ ከአፍ የማይጠፋ አይደለ? አፋን ኦሮሞ ከመጣ ጫልቱ፣ ጫላ የሚባል ስሞች አይጠፉም፣ እነቶ ላይ አይጠፉም ብዬ ተናግሬ ያለው። ሲ ጫልቱ። 21 ደርሰናል። 34ኛ ጥያቄ ከኔን አርማን ገዲ ኬሳ ለኮፍሰ ቄንጤዳን ከንበራይ ስለ ቄንጤ ስለ ባዬ ስለ መቃ ስናወራ አውርተን ነበር አለ። ስለ እንትንም ስናወራ ስለ መጠንቱ ስናወራ መጠንቱ ባዬ የሚያደርጉ እነዚህ ናቸው። ኦታ፣ ወን ምናምን ኢሌ ካሉ እነዚህ ነገሮች ባዬ ናቸው ምናምን ብለን አውርተን ነበር አይደለ? ሰዓ የምንለው ምንም መጠንቱ የለውም። ቄንጤ ነው የሚሆነው ማለት ነው። 22ኛ ጥያቄያችን ጋፊ ሶዶሚ ሸነፋ ጀቾት አሲንገዲ ኬሳ ከናንገ ወንቶታ አርግሲሱፍ ከም ሃንገ ወንቶታ ማለት የእንትኖችን ምንነት ይሄንን ስለ አድጀክቲቭ ምናምን ስንማር የምናየው ነበረ። ያው ብዙ ጊዜ አልነበረንም፣ በአጭሩ ነው ያየነው። ስለዚህ ይሄ ጉዳይ ይሆናል ትልቅ ማለት ነው። ሃንገ ወንቶታ አግርሲሱፍ ታንተውዳ። የመጨረሻው ደግሞ ምንባብ ነው። በጣም ቀላል የሆነ የሚያስቅ የሆነ አይነት የምንባብ አይነት ነው። እስቲ አንድ በአንድ እየሰራ እንመለከተዋለን። ዲንቃ ስለሚባል ሰው ነው የሚያወራው። ዲንቃን በረታ ጭማረ ይላል። ትርጉም ማወቅ ባይዘው አይጠበቅባችሁም። እሺ ዝም ብላችሁ መጀመሪያ እንደዚህ አይነት ነገር ወደፊት ግሬድ 8 ላይ እናንተ ትፈተናላችሁ ይመስለኛል። ግሬድ 8 እናንተ ስትደርሱ ነው የሚጀምረውና አሁን አንደኛ ጥያቄ ስንመለከተው ዲንቃን በረታ በከድዋር ይላል። ስትጀምሩ ዲንቃን በረታ ጭማረ የሚላለ ማለት ነው። ሰው መልሱ በቀላሉ ጭማ ይሆናል። ምንም አንደኛው ላይን ላይ ሄዳችሁ ማለት ነው። ሁለተኛውም ደግሞ ስትመጣ ሂሪዮተ ኢሳ ብረቲ ጃለተማዳ ይላል። ጃለተማ የሚለውን ወርድ ትይዛላችሁ። ሂሪዮን ዲንቃ ምን ይላሉ? ጃለቱ አይደለ? ስለ ጃለለ እያወራ ነው ማለት ነው። ይወዱታል እያለን ነው። ጃለቱ። ሁለተኛው አረፍተ ነገር ላይ ደግሞ ይሄንን መልስ ታገኛላችሁ። በተመሳሳይ ደግሞ ወደ ሶስተኛው ስንመለከት ዱቢሰ ኬሰት ኢኒ ብሎ የጠቀሰው ማን ነው? ስለማን እያወራ ነው? ስለ ኢሳ አይደለ? እሱ ማን ነው? ዲንቃ አይደለ? ኢኒ ካለ ስለ ዲንቃ እያወራ ነው ማለት ነው። ይሄም በጣም ሲምፕል ነው። ስለሱ እየተወራ ስለሆነ ስለሱ ትመልሳላችሁ። ሌላኛው ደግሞ አሁን ስንመጣ የ39ኛው ጥያቄ ዲንቃ ኤኙት ኩኑንሳ። አሁንም ሁለተኛው ላይን ላይ ስንመጡ ኩኑንሳ የምትለዋን ይዛችሁ ወደ ምንባቡ ትሄዳላችሁ። መጀመሪያ ምንባቡን ኦሮምኛውን ካልቻላችሁ ማንበብ አይጠበቅባችሁ። ኩኑንሱ የሚለውን ነገር ስታዩ ማን አለ? ማቲ የሚለዋል አይደለ? ማቲን ሳይሰ ኩኑንሱ ቤተሰቦቹ ይንከባከቡታል ማለት ነው። ኩኑንሳ የሚለውን ኤኙን ማን እንደሆነ ታውቃላችሁ። ኤኙት ኩኑንሳ ሲላችሁ ማን ነው የምትሉት? ማቲሳ ትላላችሁ፣ ሲላ ያለውን ማለት ነው። የመጨረሻው ጥያቄ ደግሞ እንደ ዱቢሳ አከ ዱቢሳ ከናቲ ዲንቃ ስለ ዲንቃ ውሸት የሆነው ከኒንታኔ ያልሆነው ብያችሁ ነበር አለ። ጅበማ የሚለው ነገር አይሆንም። ስለ ፋላ ሳወራችሁ ምን ብያችሁ ነበረ? ጃለተማ ካለ ምን ይሆናል? ጅበማ አይደለም የሚሆነው። ጃለለና ጅበ ተቃራኒ ስለሆኑ ስለሱ እውነት ያልሆነው የቱ ነው ብሎ ከጠየቃችሁ ጅበማ ከበጀማም የተከበረ ይሆናል። ጃለተማ የተወደደ ይሆናል። ኩኑንፈማ የሚንከባከቡት አይነት ይሆናል። ስለዚህ ላይክ እነዚህም ሜንታሊቲያችሁን ቢውልድ በማድረግ የእውነት በቀላሉ ማግኘት ትችላላችሁ።
እንደዚህ አይነት ጥያቄዎች ብዙ መወዛገብ የለባችሁም። እስኪ ትክክለኛ መልስ የሆነውን ለየት ያለውን ነገር ፈልጋችሁ ማግኘት ትችላላችሁ ብዬ ብዙ ነግሬያቸዋለሁና ከዛ አንጻር አሪፍ ፈተና ነበረ ብዬ ማንሳት እችላለሁ። አፋን ኦሮሞ ፈተና ላይ እኛ ካስረዳናቸው ቀጥታ 22 ጥያቄ መጥቷል። ይኸው በጎን በጎን የሄደ እኛ ላይ ቀላል እንዲመስላቸው ያደረግናቸው ጥያቄዎች ቢኖሩ ቀጥታ ግን የመጡ 22 ጥያቄዎች ናቸው። ቻሌንጁን ከመቀጣት ተርፈናል ማለት ነው። ቦነስ ነው የምላችሁ። ይሄ ለሌጀንድ ቱቶሪንግ ትልቅ ስኬት ነው። ሌጀንድ ቱቶሪንግ እንግዲህ ፈተናችሁ ላይ ሊያግዛችሁ ከተከፈተ 2 ወር ባልሞላ ውስጥ ጊዜ ነው እናንተን ወደ ፈተና ወደ ማዘጋጀት ሄደው። አፋን ኦሮሞ ደግሞ ሞር ለየት ያለ ነገር ስለሆነ እኔም ደግሞ ኢንዲቪጁዋሊ እዛ ነገር ላይ በቀላሉ ልረዳችሁ እችላለሁ ብዬ በማሰብ ወደ አፋን ኦሮሞ ትንሽ ጋደል አድርጌ ነበረ ማለት ነው። እኛ ሜጀራችን ማትስ ነው። ማትስ ላይ ነው ሞር መስራት የፈለግነው። ብዙ ተማሪዎች ማትስ ስለሚያስቸግራቸው ሂሳብ ላይ ነበረ መስራት ያሰብነው። አፋን ኦሮሞ ግን አዲስ ክስተት ስለሆነ እሱን ለእናንተ ቀለል ለማድረግ ስራ ጀምረን 5 ቪዲዮዎች ለቀንላችሁ። አድካሚ ነበሩ። እነዛን በጣም በቃ አሬንጅ አድርገው ጥራት ባለው መልኩ ለእናንተ ማቅረብ ትንሽ አስቸጋሪ ነበረ፣ ግን በምንችለው ፍጥነት ሁሉ ያን ነገር ለእናንተ ለማቅረብ ሞክረናል። የእውነት ትልቅ ኩራት ነው የሚሰማን። በ2 ወር ውስጥ ይሄን ትልቅ ነገር ማሳካት በጣም ለእኛ ትልቅ ስኬት ነው። በ2 ወር ይሄን ካደረግን ደግሞ ጊዜ ሲሰጠን ምን ያህል ትልቅ ነገር እንደምናደርግ አስቡት። ይሄንን ክረምት የሚገርም ትምህርታዊ ቪዲዮዎች ይዘንላችሁ እንመጣለን። እንግሊዝኛ ላይ ግራመሮችን በቀላሉ አንደርስታንድ የምታደርጉበትን መንገድ፣ ማትስ ላይ ቤዚክ የሚሆኑ ማትሶችን፣ ሊኒየር ኢኩዌሽን፣ ግሬድ 7 ላይ የሚገጥሟችሁን ነገሮች አሁን ቀለል አድርገው እንድታልፉ ክረምት ላይ የተለየ ፕሮግራም ይዘናል። ክረምታችሁን ከኛ ጋር አሳልፉ ማለት እንፈልጋለን። በማይሰለች መልኩ፣ ክረምታችሁን በማያስደብራችሁ መልኩ ዘና እያላችሁ ልትከታተሏቸው የምትችሉት ውጤት ልታመጡባቸው የምትችሉት አይነት ቪዲዮዎች እንለቅላችኋለን። ሰብስክራይብ እየደረጋችሁ ተማሪዎች ለሆኑ ይሄ የክፍል አይወስነውም። አሁን ክረምት ላይ የምናስተምረው ትምህርት ለምታውቁት ነገር ሁሉ ሼር አድርጉልን፣ ምስጋናችሁን የምትገልጹልን፣ እኛ ደግሞ ላገዝናችሁ የምታመሰግኑን እናንተ ሌሎች ሰብስክራይብ እንዲያደርጉ ቪዲዮአችንን እንዲመለከቱ ቪዲዮአችንን ላይክ በማድረግ ኮሜንት ላይ እኛን በማበረታታት ነው ከፍሉን የምትችሉትና ይህንን በማድረግ አብራችሁን ሆኑ። ክረምት በሚገርም ቪዲዮዎች እንመጣላችኋለን። በተለዩ ቪዲዮዎች ሂሳብ ላይ፣ እንግሊሽ ላይ በሚገርም ቪዲዮዎች እንመጣላችኋለን። ከዛ በፊት ደግሞ አሁንም የተፈተናችሁትን ሚኒስትሪ እንድንሰራላችሁ የምንፈልጉትን ትምህርት ኮሜንት ላይ ያስቀምጡልን። ምን በቀጣይ ይሰራላችሁ? ማትስ ነው? ሳይንስ ነው? እንግሊሽ ነው? አምሃሪክ ነው? ግብረገብ ነው? የቱን ቀጣይ እንስራላችሁ የሚለውን ኮሜንት ላይ ያስቀምጡልን። በጣም እንወዳቸዋለን። አብረን ትልቅ ነገር እናሳካለን። በተለይ ይሄኛው ባች ደግሞ በጣም የምትለዩ ባቾች ናቸው። ስለዚህ እናንተን ይዘን እስከ መጨረሻው እንሄዳለን። 8 ላይ አብረን የሚገርም ውጤት ለማምጣት እንዘጋጃለን። አብረን እንሄዳለን ማለት ነው። ይህም ቪዲዮ እስከ መጨረሻ ስላያችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።